ብርሃኑ ጁላ ጦር 2 ሳምንት ሰልጥኝ የወጣው ልጅ አይደለም። ስለዚህ የኛ ትግል የፋኖ ትግል ማለት ነው ከዓለም ላይ እጅግ ፈጣኑ ነው። በ3 አመት ውስጥ አገዛዙን መውጫ መግቢያ ያሳጣ ጀግና ወታደርና በእምነቱ የጸና ለአንድነትና ለነጻነት የሚታገል ምንም ክፍያ የሌለው በራሱ ጊዜ ላምበሬውን ሽጦ መሳሪያ ገዝቶ የሚዋጋ በዓለም ላይ እኮ የለም ጎበስ፣ ፋኖ ብቻ እኮ ነው። ከምሬ ነው የምላችሁ። በዓለም ላይ መሳሪያውን ሽጦ ልዋጋ ብሎ እምቢ ብሎ ከቤት የሚወጣ በዓለም ላይ ያለ ፋኖ። በተቃራኒው ያገዛዙ ጦር በሚሊሻ እየታፈነ ከመንገድ ላይ እየተላቀሰ ማለት ነው እየተላቀሰ ነው የሚመጣ። እኛ ጋር ልቅሶው ልታገል ቆይ ሰንብት ደግ ትንሽ ይላል ፋኖ። ወጣቱ ደግሞ መዋጋት አለብኝ ነው። ሌላው ቀርቶ ታግሎ እየታገለ ያለው ፋኖ ውጊያ ውስጥ ገብቶ ውጣ ሲባል በልመና ነው የሚወጣ። የዚህ ፋኖ አመራር መሆን እንዴት መታደል መሰላችሁ ጎበስ፣ በጣም መታደል ነው። በነገራችን ላይ የብልጽግናው ፕሬዝዳንት አቶ ማን ነበር? ይሄ የአራተኛ ክፍሉ ከነሱም ጠፋብኝ አሁንስ ወለጋ ላይ ሄዶ ሰሞኑን የተናገረውን መቼም ሰምታችኋል ብዬ አስባለሁኝ። አቶ አብይ አህመድ ማለት ነው። እንግዲህ እኛ አማራዎች ለነጻነታችን ስንታገል አማራን ብቻ አትበሉ፣ ይሄ መጥበብ ነው፣ ይሄ መንደር ነው ምናምን ትሉና ይባላል። ፋኖ መቼም በሌላው ስላልቻሉት አሁን በዚህ ነው። በተቃራኒው አቶ አብይ አህመድ ወለጋ ላይ ሄዶ ሰሜኖች እየመጡብን ነው፣ ቢላዋዘው ሊመጡ ነው፣ ሊወጉን ነው፣ ይሄ የኦሮሞያ መንግስት ነው፣ የኦሮሞን መንግስት አሳልፋቸው እንዳሰጡ ከመቶ ዓመት አንድ ጊዜ የሚገኝ ነው ያለ። እንግዲህ የሀገሪቱ ጠቅላይ ሚኒስትር በዚህ ያክል የወረደ አንድ ብሔርን ብቻ አሞግሶ የሚናገር መሪ በዓለም ላይ አብይ የመጀመሪያው በዓለም ላይ ማለት ነው። አብይ በነገራችን ላይ ብዙ ሪከርዶችን ሰባብሯል። በማታለል ቁጥር 1 ነው። ሳይማር የሀገሪቱ ጠቅላይ ሚኒስትር የሆነ ቁጥር 1 ነው። በ4ኛ ክፍል ጠቅላይ ሚኒስትር ያላት ሀገር ኢትዮጵያ ናት በዓለም ላይ። እንትን ብሔርን በመስበክ አንድን ብሔር ብቻ ወግኖ ሌላውን ቦታ ባለመስጠት አብይ አህመድ የመጀመሪያው ሃይማኖት የለሽ የመጀመሪያው አብይ አህመድ ነው። አብይ አህመድ በእናቱ ክርስቲያን ነው፣ በአባቱ ሙስሊም ነው። እሱ ግን 666 ነው። 666 ምንም ሃይማኖት የሌለው ማለት ነው። ከሁሉም ጋር እህቱንም እናቱንም የሚተኛ ማለት ነው። እና አብይ አህመድ እጅግ በጣም ብዙ ሪከርዶችን የሚሰባብር ነው። ወደብ አገኘው ብሎ ታስታውሳላችሁ። የብልጽግና አመራሮች ያን ያህል ጭፈራ ሃይናማ ሲባል ጦሩ ጭምር መሳሪያውን አሽሏሹን ሃይናማ ሲል በአመቱ የለም የሶማሌ ወደብ የለም በአመቱ። ነዳጅ አወጣን ተባለ እዛ ሶማሌ ኢትዮጵያ ሶማሌ ውስጥ ማለት ነው። ነዳጅ አወጣን ነገ ጀምረን በቃ ለውጭ ሀገሮች እንሸጣለን ተባለ። አሁን እንግዲህ ነዳጁ የት ነው? አንዴ ደግሞ ዝናብ አዘነብኩ አለ። ዝናብ አዘነብኩ በጎጃም ባለፈ የዘነበው ዝናብ እኛ ያዘነብ ነው እንዴ? ይሄ ሰውዬ መላክ ነው እንዴ ብዬ እኔ በቃ ገረመኝ። ዝናብ ካዘነበልን ምን ችግር አለው? በአጋጣሚ ደግሞ ቦረና ላይ ድርቅ ነበር የዛን ጊዜ ታስታውሱ ከሆነ። እንዴ ለምን ቦረና ላይ አልዘነበላቸውም ብዬ እኔ ተናደርኩ። ቁም ነገር ነው የምላችሁ። ከብቶች ላሞች በየሜዳው እየወደቁ ይቀሩ ነበር ዛን ሰዓት። አብይ ጎጃም ላይ የዘነበውን ዝናብ እኛንን ያዘነብ ነው ብሎ መድረክ ላይ እዚህ ደንቆሮ መሀይም ፓርላማ አለ እዛ ላይ የተናገረው ላይ ማለት ነው። ከዛ እንደዛ ከሆነማ እንዴት ወንድሞቻችን ወገኖቻችን እንዴት በድርቅ ያልቃሉ ብዬ እንዴት ቦረና ላይ ዝናብ እንትን አያስጥልም ብዬ በቃ ተገረምኩኝ። ድሮ አባቶቻችን በቀስተ ዳመና ይሄዳሉ ምናምን ይባል ነበር። በቃ እነሱ ተመልሰው መጡ ምናምን ብዬ እጅግ በጣም ደስ ብሎኝ ለካ ባቀዳዲ እንዳሩዬ ልብስ ነው ዝም ብሎ ይቀደድ ይኖሩን ቀዳዳ
ይቀዳዳ ዝም ብሎ መድረክ ላይ እየመጣ የተቀደደ ነው የሚሄድ ይኖር። ለዛ ኤርትራንም መሳደብ አይቻልም በፍጹም። ኤርትራን እንዳሰድቡብኝ አለ። እንዳትናገሯቸው ኤርትራውያኖችን፣ እነሱ ናቸው ከሞት ያተረፉን። ከኤርትራ ጋር ፍቅር ባንሆን ኑሮ ዋጋም የለን። የኤርትራ ወታደርና የኢትዮጵያ ወታደር በአንድ ጉድጓድ ነው የተቀበረ። ስለ ኤርትራኖች ብሎ አብይ አህመድ ጎተተና 24 ካራት ወርቅ ለኢሱ እያለ ለኢሳያስ አፈወርቂ አሰረለት። ኢሱ እያለ ማለት ነው። አላ ይበደው ኖሯል ለካ በዛን ጊዜ እኔ ያላወቅኩት ለካ ይበደው ኖሯል። ከዛ እምቢ ሲለው ተጣለው። መጨረሻ ላይ እንዲያውም ትግራይን የወረረ የኤርትራ ወታደር ነው አለ። ማን አስገባዋልህ? ቁስላም እኮ ነው አብይ ማምዳ አለ እኮ ቁስላም እኮ ነው። እግዚአብሔርን ምን የሰይጣን ፈስ የሚባል ሰምታችሁ ታውቃላችሁ? የሰይጣን ፈስ አሁን በቃ መቼም ሲፈሳ ሰይጣን ታይቶ አይታወቅም፣ ግን እከሌ እኮ የሰይጣን ፈስ ነው ይባላል። ምንም ነገር የማይጨበጥ ማለት ነው። የሆነ ውሸታም ቀዳዳ ወጠጤ ማለት እኮ ወጠጤ ማለት እኮ ነው። አሁን በቃ እንግዲህ እድል ሰጥቶት የሀገሪቱ ጠቅላይ ሚኒስትር ሆነ። አላወቀበትም እንጂ በነገራችን ላይ እንዳነጋግስ ከሆነ እንደ አብይ አህመድ ለስልጣን ተሎ የደረሰ ሳያስበው ባለስልጣን የሆነ እንዳልኳችሁ በዓለም ላይ የመጀመሪያው አብይ አህመድ ነው። ሳያስበው ማለት ነው። እግዚኦ ተብሎ ሙላው አጨብጭቦ ከዳር እስከ ዳር መልአክ መጣልን ብሎ ዘፋኞች አጠቃላይ ለሱ መዝፈን ደራሲዎች ስለሱ እየደረሱ በቃ ታምር ተሰራ። ኢትዮጵያ ነጻ ወጣች ተባለ። ያምላሱን መድረክ ላይ መጥቶ ተናገረ። በቃ ሙላውን ሰብከው። በወሩ እህት ገባ መሰላችሁ ሽንት ቤት። በወሩ ሽንት ቤት ገባ። አግማማት አገሪትንም እሱም ተግማማ፣ ጀሊዎቹም ተግማሙ፣ ወታደሮቹም ተግማሙ። ከብርሃኑ ጁላ በፊት የነበረው መሐመድ ማን ነበር ጄኔራል የነበረው? ብርሃኑ ጁላ ምክትል ነበር የዛን ጊዜ። ከዛ የቀያየረ የአንድ ብሔር የበላይነት ብቻ ለማረጋገጥ እንግዲህ አዲስ አበባ ውስጥ ያሉ የመንግስት ሰራተኞችን ሰምታችኋል። አጠቃላይ ፈተና በሚል ቆሻሻ ተልካሻ ምክንያት እየተፈተነ እንግዲህ 10 አመት ሙያው ላይ የቆየ ለምሳሌ አንድ መምህር ወደ መምህርነቱ ሲቀጠር ወይም የሆነ ምን መስራት ገቢዎች ልበላችሁ ወይም የሆነ ሲቪል ሰርቪስ ውስጥ የሚሰራ አንድ ባለሙያ ወደ ስራው ሲቀጠል የጽሁፍና የቃል መጠይቅ ተፈትኖ ያንን ፈተና ሲያልፍ ነው ወደ ስራው የሚቀጠር ማለት ነው። ስለዚህ እነዚህ ሰዎች ከ10 አመት በላይ ያገለገሉ ሰዎች ምንድነው ፈተናው? በዓለም ላይ የሌለ ህግ እኮ ነው። 10 አመትና ከዛ በላይ ሲሰሩ የቆዩ የብቃት ማረጋገጫ ፈተና ተብሎ ይፈተንና አማራ የሆንክ ዞር በል ይባላል። ኦሮሚያ ሆነ ያልፋል። በሰሞኑ አይታችኋል የሆነ ቪዲዮ ያለ ኦሮሚያ ዩኒቨርሲቲ ላይ ሲተመርቀው እንግሊዘኛ መመለስ አቅቷቸው አይታችሁታል መቼም እያስበ አጠቃላይ ደደብ ማለት ነው። እኔ በዲፕሎማሲ ወይም በዲግሪ ስላልተመረኩ ችግር የለብኝም። የመመረቂያ ጋውናቸውን ለብሰው በእንግሊዘኛ ይጠይቀዋል። ወዴት አገር እንደዚህ አይነት ባሉ አገር ሰዎች ነው አገራችን እየተመራች ያለችው። በጣም ነው የሚገርም። ምን ይደረጋል እንግዲህ እግዚአብሔር በቃችሁ እስከሚለን ድረስ ምንም ማድረግ አይቻልም። የመጣውን ከመቀበል ውጭ አማራጭ የለንም። ፈጣሪ ማቱን በምሕረቱ ካልቀየረው ሀገራችን ኢትዮጵያ በምንም ነገር እየወረደች ነው። ለምሳሌ በብር ብንሄድ ዶላር በአሁኑ ሰዓት ወደ ስንት ነው? ወደ 170 አካባቢ 80 አካባቢ ደርሷል አይደል? በብር ዶላር ሲመነዘር ይመስለኛል። አዎ። ስለዚህ ምንም ማድረግ አንችልም። አብይ ከመጣ ጀምሮ ያልጨመረ ነገር የለም። ስኳር እኛ ጋር 200 ብር ነው 1 ኪሎ ስኳር ማለት ነው። እንቁላል እኛ ጋር 20 ብር ነው። እንቁላል እኛ ጋር 20 ብር 4 ብር የነበረ እንቁላል ማለት ነው። 4 ብር የነበረ እንቁላል 20 ብር ነው እንቁላል እኛ ጋር። ዶሮ 200 እና 300 የነበረ ዶሮ ዛሬ ከ1000 በታች ዶሮ አታገኙም።
አዎ ምንም ማድረግ ስለማንችል ማለት ነው። ስለዚህ ህዝባችን ይህንን መከራ ችሎ እየሄደ ነው። እንግዲህ ፈጣሪ እሱ ያውቃል ከማለት ውጭ ሌላ ምንም አንል። እንግዲህ ባለን አቅም ይህንን አገዛዝ ወዳ የብርሃኑ ጁላ ጦር ወላ የመከላከያ ምናምን የሚባል እንደዚህ ዘቅዝቀን እየገረፍነው ነው። ፋኖ ዘቅዝቆ እየገረፈው ነው። እጅ ወረ ላይ ይልልሃል፣ እጅ ወረ ላይ እጅ ሰጥቷል፣ አትግደል። ከዛ ውጭ ደግሞ በሰላም እየሮጡ እየመጡ እጃቸውን እየሰጡ ነው። ብዙ ሰዎች አሉ እጅ የሰጡ። እኔ ይሄንን እንትን ሁሉ ጊዜ ደስ ይለኛል። አዘራሩን ተመልከቱት። ለፈጣሪ እንኳን እንደዚህ ሆኖ አይመለክም እንኳን ለሰው ልጅ። እንግዲህ አብይ ይሄንን ወታደር ዞ ነው አሰብ ቀይ ባህር የሚል የአማራ ህዝብ ነቅቷል። አሁን ኢሳያስን ጋረደ የትግራይ ወንድሞቻችን መተንፈሻ መሄጃ አጡ። የአማራ ፋኖ እጅግ በጣም ተደራጅቶ ስለነበረ እና አሁን የተበተነው ልዩ ኃይልም ነበር ከደብረ ብርሃን አዘልሎ መቀሌ ያስገባው የአማራ ህዝብ ማለት ነው። አሁን አማራ እንደዛ ተፈልጎ ነው ተደርጎ የነበረ። ፋኖ ነቃና ከሁሉም ጋር አርብሽ ሆነ፣ ነቃበት። አብይ አህመድ የቆመረው ቁማር ዜሮ ሆኖ ቀረበት። ዜሮ ሲባዛ ዜሮ ሆነ። በቃ እኛ ከቲፒኤልኤፍ ጋር የምንዋጋበት አንድ ምክንያት የለም። ወላ ዳይፐር ነው በል ወላ ቀባጥስ ሶስ በል አንገጥም ከቲፒኤልኤፍ ጋር። ሞኞች አይደለም። እኛ ጋር ማት ሞር ያለንበት ሰው ብዙ ሞሮች ያሉበት የሚያስቡ ካልኩሌሽን የሚሰሩ ዝም ብሎ እንደ አብይ በአንድ አቅጣጫ እየሄደ ስልጣኑን ብቻ የሚያስጠብቅ አመራር አይደለም የፋኖ አመራር ያለ። ሂሳብ ይሰራል። የፖለቲካውን ይዘት ምን አይነት እንደሆነ ምድር ላይ ያለው ይታያል፣ ይገመገማል። አዋጩ የት እንደሆነ ይታሰባል። ትርፍ የሌለው ንግድ እኛ አንነግድም። እኛውን የምንዋጋ ትርፍ ስላለው ነው። ነገ የሚመጡ ልጆቻችን የኛ ታናናሾች ደስ ብሏቸው በኢትዮጵያዊነታቸው አምነው እንዲኖሩ ነው እኛ የምንዋጋው እንጂ ጦርነት ምርጫችን ሆኖ አይደለም። ወደ ጦርነት እንድንጋበዝ የአማራ ህዝብ ታጥቆ እንዲዋጋ ያደረገው ደግሞ አገዛዙ በራሱ ጊዜ የአማራ ህዝብ ተሰልፎ በስነ ስርዓቱ በህጉ መሰረት ህግ አለ ብሎ የአማራ ህዝብ በህግ ስለሚያምን አገረ መንግስት የገነባ ህዝብ ስለሆነ ጠየቅ ሲጠይቅ ይሄ ባለጌ የሴት አዳሪ የጠንቋይ ልጅ መልስ አልሰጠውም። እንደውም በሰላም የሚታገሉትን እነ ክርስቲያን ታደለ እነ ዋልስ ቦያለም እነ መስከረም አበራ አጠቃላይ ጋዜጠኞችን 150 አካባቢ የሚሆኑ የአማራ ልጆች አንቂዎች፣ አክቲቪስቶች፣ ጋዜጠኞች፣ የምክር ቤት አባላቶች በቃ ሁሎችን አሳስሮ አስገባቸው። 20 ጀነራል ኮሎኔሎች ጎጃም ምድር ላይ ሞተዋል። የአብይ አህመድ ማለት ነው። አመጣላችኋለሁ ተፈልጋችሁ ደግሞ 20 የአብይ አህመድ ኮሎኔሎች ሞተዋል ጎጃም ምድር ላይ ብቻ ማለት ነው። ሰሜን ሸዋ ደግሞ በሰሞን አንዱን ማረኩት፣ አንዱን ገደሉት። ጀነራል ነው እንዲያውም የነሱ ዋናው ተማረከ፣ ምክትሉ ሞተ። ጎንደርም እንደዛው ሰሜን ሸዋ እነ መሬ 7000 የአብይ ጦር ለቀይ መስቀል ሲያስረክቡ 14ቱ ከፍተኛ ባለማድረግ ናቸው። 14ቱ ማለት ነው ከክፍለ ጦር በላይ ያሉ አመራሮች ናቸው። እንደዛ የታምር የሚሰራ ምድር ላይ የተፈጠረ ለመጀመሪያ ጊዜ የአማራ ፋኖ ነው። ስለዚህ ብልጽግና መሸነፉ ሲደርስ ከውጭ ጋር እየሰሩ ነው። ድሮስ ከሰው ከማን ጋር ነው የሚሰራ? ለምሳሌ እኔ ስራ የምሰራ ከሆነ አጋዥ ያስፈልገኛል። አጋዥ ያስፈልገኛል። አጋዥ ደግሞ ፈልጋለሁ አመጣለሁ ማለት ነው። ስለዚህ ለብቻችን ከብርሃኑ ጁላ ጋር የምንዳረቅበት አንድም ነገር የለም። መሳሪያ የሚሰጠን እንፈልጋለን። ምን ይሁን ጠመንጃ የሚሰጠን ጥይት የሚሰጠን ሎጂስቲክና ጊዜ ከተቻለ ጦር ይሁን። አብይስ አስገብቶ የል ትግራይ እንዴ ባለፈ ደብረ ታቦር ላይ